ሐያታችንም ይቀየራል፣ ዱንያችንም ሰላም፣ ቀብራችንም ሰላም፣ አኺራችንም ሰላም ይሆናል። ከዚህ ውስጥ አንዱ ሑብ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩን ማፍቀር፣ ነቢዩን መውደድ። ኢማን እኮ ካሚል አይሆንም። ኢማን ውስጥ ያለው ሰግደህ ጾመህ ካሚል አይሆንም። ትጠየቃለህ አንድ ጥያቄ ከነቢዩና ከልጆች፣ ከነቢዩና ከአባት፣ ከነቢዩና የዱንያው ማፊያ ዱንያ እንዲህ ብትሆን ዱንያው ማፊያና ከነቢዩ የቱን ነው የምትወደው? አላህ ሁሉ ዱንያ ይቅር እንጂ አላህ ነቢዩ አሁን ኢማን አለ ከሁሉ በላይ ሞላ ነቢዩ ሰለላሁ ዐለይሂ ወሰለም። طيب እንዴት ሰሃባዎች ይከሱ እኮ ነበር። አላህ ሐለቱ እኮ የተቀየረ አለ በረሱል ፍቅር ናፍቆ ያያቸውን መስጂድ ቤት ሲሄድ እንደገና ይናፍቁታል። ይሄ አንሶ አኺራ ተዛለው ደግሞ አኺራ ላይ ጀነት ካልገባው ላላያቸው ነው አለ። አሁን የሚያሳስበው ነብዩ መለየት ነው። አጂብ እኮ አኺራው እኮ ነው የሚያሳስበው። ምን አይነት ፍቅር ነው የነሱ? እንጨቱ እኮ አለቀሰ እንዴ ሐኒነል ጂዛ ይሉት የለ እንዴ ሙተዋቲር እኮ ነው ያለ። ከመስጂድ እኮ አልወጡም ነብዩ ወደ አኺራ እኮ ሄደው አይደለም ከሱ እኮ የተወሰነ ሜትር እኮ ነው የራቁት። እንጨት ይሄን ሰለፎች ሲቀሩት ይሄን ሐዲስ ሲማቸው እስኪረጥብ ያለቅሱ ነበር። የት ነን እኛ እንጨቱ ያለቀሰላቸው ነብዩ? ዛሬ መዲና ሄደው እኮ ሳይዘይራቸው ይመለሳል። ወላ ሐጅ ሄደው እኮ ሳይዘይር ተመለሰ እኮ። فإنك لا تجزي نبيك يا فتى ولو جئته سعيا على العين سائري ተውና በእግርህ በአይነህ ተራምደህ ነብዩ ጋር ሄደህ ሰላም ብትላቸው ጀዛቸውን አትከፍልም። አንተ ብለው የደሙ አንተ ብለው ይሁን አላህ ፍቅራቸውን ያልብሰው ቀልባችን። እዛን ነብዩን ከዚህ ከሁሉ በላይ መውደድ አለ። ታዩ እንዴት ይመጣል የረሱል ፍቅር የለኝም እንዴት ላደርግ? ያው በዚህ ፍቅር ይሰራ። አንደኛ ሲራቸውን ቀራ። ሲራቸውን ስትቀራ ሐያተን ይቀሰንት ሙስሊም ያልሆኑ ነብዩን ለመስደብ በዚህ ንያ የሆነ ነውር አግኝቼ እሳቸው ዲናቸው ይሉና አንዳንድ ፈረንጆች ከፈትኩት ሲራው ምናቸው ይሰደባል። ምን ያህል ዛኔ ቤት ብትገባ ካነ ኹሉቁ ወልቁርአን እዚህ ሰሃባዎች ብትጠይቃቸው አላየሁም እንደ ነብዩ እዚህ ግመል የሚያረክስላቸው ናቸው። جاءت لدعوته الأشجار ساجدة تمشي إليه على ساق بلا قدم كنجا محمد سيد الكونين والثقلين والفريقين من عرب ومن عجم سياي هم بمسلم لي يكون سياي سيدنا خديجة الله قنا واحد ورد يتناقر فإنك الله بيت استمو سويه ما وقف لك ባለቤቱ ናት አሉ የምታውቀው ሌላ ሰው ነው የሚያውቀው። እዛ ቤቱ ያሉ ሰራተኛ በለው ዘበኛ በለው እንዲህ ቦታ የማይሰጣቸው እነዚህ ከመሰከሩለት خلاص ሻሃዳ ያስፈልግም። ለዚህ ባለቤቱ ታውቀዋለች በትክክል። ነብዩ ቤት ብትገባም እኮ ተመስከሩላቸው፣ ውጭም ተመስክሯል። ተውና ሙስሊም ያልሆነው እኮ መሰከረላቸው። والحق ما شهدت به الاعداء والحق ما شهدت به الأعداء سلموا سياي إني ما حقني سمعت يعني عنده يسلموا بزج سيدنا وحي ورد الله نبيه بيت سيدنا خديجة سيدنا النبي يتناقروا ذلك فإنك እቺን ቀርቶን የሰለመው እንዴት ሲሉ ባለቤቱ እንዲህ የተናገረችለት ሰው ሐቀኛ ቢሆን ነው። ውጭ ማያቀሰው ይናገራል ሰላም ሳገን ሁሉ ሐለተን ቆጣጣለች። ጦርነቱንም ሰላሙንም አይተዋለች። خلقهم ያው ሰላሙን صح صلوا على النبي አንድ ሲራቸውን መቅራት አንድ ዓሊም ከ30 በላይ ሲራቸውን ቀረበ። ከ30 በላይ ከቀረቡ በኋላ በመናም መጡና አያቸው ሲራቸውን መቅራት። ሁለተኛ ከثرة الصلاة عليه እስኪ በቀን ወርዶ 300 ጊዜ ሰላት አለ ነብይ የሚል እስኪ እጁን አንሳስ አንሳው ጀመ ማሻ አልহামዱሊላህ አላህ ኑር ነው ማለት ነው። ከኛ ኑር ናቸው ማለት ነው። ይሄ ትንሹ ማብዛት ነው 300 ጊዜ
ይሄው ኪታብ አለ እኮ ምርጥ ኪታቦች ደላኢል አልኸይራት አለ። ድሮ ሐረም ሲነግሩ መሻይኾቻችን የዛሬ 70 ዓመት 60 ዓመት ማንኛውም ቦታ ስትሄድ መካ ወላ መዲና ሱቅ ስትገባ ሁለት ነገር አይታጣም፣ ቁርአንና ደላኢል አልኸይራት። ገበያ ይሸጣል። ሰው ከሌለ ወደ ቁርአን ወደ ደላኢል አልኸይራት። ስትረስ አያውቁ፣ ዲፕሬሽን አያውቁ፣ ጭንቀት የለ፣ ምን የለ፣ ሀም የለ፣ ገም የለ፣ ሁሉ ሰፋት ይሰፋ። ቁርአንና ሰላ ዐለ ነቢ ሰውየው ይዞ እሱና ሐዘን ምን አገናኛቸው? ላ ተሕዘን ኢነላሃ መዐና የሚለውን አያት 8ኛ ክፍለ ዘመን የነበሩ ዓሊም ሰይድና አቡበከር ሲዲቅ ዋሻ ውስጥ ሲያዝኑ ሲያለቅሱ ነብዩ ላ ተሕዘን አላቸው፣ አትዘን ኢነላሃ መዐና አላህ ከኛ ጋር ነው። ምን አሉ? ፈዩእኸዝ ሚንሁ አሉ ከዚች አያት አላ ሑዝነ መዐላህ፣ አላ ሑዝነ አላህ ከአላህ ጋር ሆኖ ከአላህ ጋር ያለን ሰውና ሐዘን ምን አገናኛቸው? አላህ ይስጠና፣ ቀልባችንን ጠሃራ አላህ ያርግን። ኢዘን ሲራቸውን ምቅራ ሰላ ዐለ ነቢይ ደላኢል አልኸይራት አለ፣ ተንቢህ አለ፣ ፈትሑ ረሕማን ያመቻና ሰላት ኢብራሂምያ አላሱ ሰላት ዐለ ነቢይ ማብዛ። ሌላ ወዳጆቻቸው ጋር መቀማመጥ፣ ኢልም የምትቀራውበት ሼኽ ጀማዓ ቅዳሜ እሑድ የምታሳልፍባቸው እንዲህ ከአንተ ጋር ያሉ ጀማዓ ቅርብ ሰው ነብዩን የሚወድ ሰው መሆን አለበት። ጥላቻም መሐባም ይጋባል። ዘመድ የሚጠላ ሰው ቤት ሲመጣ እኮ ዘመድ እንድትጠላ ያደርጋል። ዘመድ የሚወድ ሰው ሲመጣ ዘመድ አዝመድ እንድትወድ ያደርጋል። የረሱል መሐባ ውስጡ ላይ የረሱል ፍቅር ያለበት ሰው በአንድ ጀልሳው ረሱልን አፍቅራት ተነሳ ሰማይ። ኢዘን የረሱል ወዳጆች ጋር መቀማመጥ። ሌላ አንድ ተሕሚለ ሀመሁ የነብዩ ጭንቀት ልትሸከም። አሁን እኛ ጭንቀታችን ሆደደን ያዕመል ሊያእኩል ወያእኩል ሊያዕመል አለ አኺር ዘመን። ለምን ትሰራለህ? ልበላ። ለምን ትበላለህ? ልሰራ። አንተና ፈረስ ምን ለየት? ፈረስ ያስያርነው ፈረሱ ያዕረፋ ፍየሏ ምን ተለይ ሰለነ الحبيب أجيبكم ليه تعيش عشان أكل، ليش تأكل عشان أعيش. الله يملك ይሄን ዳዕዋ ስትወጣ ነው የምትማረው። ዳዕዋ ሶስት ቀን ስትወጣ ስትመለስ አሁን ሂጃብ የማትለብስ ናት ካለ እንቅልፍ ይወስዳል። ድሮ እኮ ምንም አይመስልም ትሰግዳለህ፣ ጾማለህ። የማይሰግድ ሰው ካየ አይጨንቅህ ይጀምራል። የዲን ጭንቀት ምን ለኡመቱ ሂዳያ ይሄ ጭንቀት ይሄን መሸከም የነብዩን ፍቅር በሐባ ያመጣል። ሌላው ከወንጀል መራቅ ነው። አላህ ተቅዋውን ያልበሳል። ሁላችንም እዚህ ፈቂህ ነው። ኢዘን አንደኛ ነብዩ መውደድ ብለን የነብዩ መሐባ የሚያመጡት ነገሮችንም ነግረናቸዋል። አላህ ዛሬ ለብሰን የምንወጣ አላህ ያድርገን። ሁለተኛ ሑብ አህለ በይቲሂ የነብዩ የልጅ ልጆቻቸው እኮ እስካሁን አሉ አይደል? አሽራፎቹ እነሱ ልትወዳቸው። ልጅን ጠልቶ አባትን እወዳለሁ አለ። ልጅን አንዱ እየደበደበው እወዳለሁ ማለት አለ እንደዛ አይደለም ማለት እነሱ ልትወዳቸው። ኢማም ዩሱፍ አልነብሃኒ አንድ ኪታባቸው ላይ ፈስሉን ፊ ውጁብ ኢሕትራም الفاسقين ኩላ ተውና ሙጢዕ አጂብ አለ ለልቤት ዳዕዋ ታረጋለህ ታረ ተመከረው ለግን ዛቱ ሙተሳቸው የልጅ ልጅ። ሶስተኛ ሑብ القرآن ይኸው ረመዳን አሁን ወደ ቁርአን ገብተናል። የቁርአንን መሐባ አላህ ይስጠን። ይሄን ዱዓ አብዙት። ይኸው ቁርአን መሐባ እንድታገኝ አላሁመ በል حببنا إلى القرآن وحبب القرآن إلينا وإلى أولادنا وأحبابنا. አሁን ሰው ውስጥ ጭንቀት ለምን መጣ? ሀብታሙም ደሃውም የሆነ ጭንቀት አለ ውስጥ። የበፊቶቹ ምስኪን ናቸው፣ ቤታቸው ግባት የዱንያ ቁሳቁስ ብዙ የላቸው፣ ደሞዝ ብዙ የላቸው፣ ልጅ ብዙ ነው፣ ክፍሉ ትንሽ ነው፣ ግን ደስተኞች ናቸው። ስሩ ምንድነው? አንዱ ከቁርአን ጋር ያላቸው ትስስር። ሁሌ ቁርአን ይቀራሉ፣ ረመዳን ላይ ብቻ ሳይሆን ወይ ከመግሪብ እስከ ኢሻ አው ተሐጁድ ሰላት ላይ አው ከዙህር በኋላ አልሙሂም ቁርአን ይቀራሉ። ቁርአን ካለው አንድ ፈዋኢድ ይሄ ቀኑ ሙሉ የምትሰማው አሁን የሚያስከፉ ዜናዎች፣ የሚያስከፋ ኸበር ምኑ ውስጥህን እንዲህ ተስፋ እንድትቆርጥ የሚያደርግ አው የመሳሰሉ
ልክ ቁርአን አንስተህ መቅራት ስትጀምር ያ ሁሉ ጣሃራ እየሆነ ሄዳል። ለዚህ ነው ከቁርአን ጋር ያሉ ሰዎች ደስተኛ የምታያቸው። ወማ አልቁርአን ፊ ቀረን የአላህ ሰዎች እኮ ከቁርአን ጋር አይለዩም ሁሌ። ለዳማን እስኪ ዝግጁ ነው እነዚህ ቁርአንን ከረመዳን በኋላ ሐያቱ ውስጥ ለማስገባት በተለይ ከመግሪብ እስከ ኢሻ ሰዓት አደራችሁ። አውራ ዶሮ ታውቃላችሁ አይደል? አውራ ዶሮ የድሮ ማለት ነው ኦሪጂናል። ያሁኑ አላህ ወላሂ አዛን ማለት አይችልም። አዛኑ ራሱ አውዝ ቢላህ ሰውን ሸውደው ዶሮውንም ሸውደው ሹፍ አኺር ዘመን ኸልቁል አያም የድሮ እኛ ልጅ እያለን ዶሮ አዛን ሰዓት ላይ ሙአዚኑን ቀድሞ ዘለ የእውነት ነው አዛን በትክክል ይል ነበር። አሁን ሹብሃ በላ መሰለኝ አዛኑን ጠፋበት። ምን የለም ሰለ አለ الحبيب ቀልበክ ያጡ አውራ ዶሮ ካለ ትክክለኛ ወይ ከገጠር አምጣው ዝም ብለህ ተው ቤት መግሪብ ሊሆን ስል ቤት ክፍሉን መፈለግ ይጀምራል የሚያድርበት ቦታ። ይሄ ሙስሊም ደግሞ ለብሶ መጣም ሊሄድ ይለብሳል። አውራ ዶሮ ይሻልበታል ከዚህ ኸልቅ አያለን። የትኛው አባት ነበር የድሮ ያያቸው? እኛ በልጅነት የደረስንባቸው አባቶች በሐያታቸው መግሪብ ውጭ አዛን ብቻ አያውቅም። የወንዱን ነው የምነግርህ፣ ሴቱማ በህልም አይታሰብም። አሁን ከተገለበጠው አኺር ዘመን ሰውየው ቤት ነው ሰው ውጭ ናት። والله اعلم ዘመን በሐያት የደረስንባቸው አባቶች በአይን ያየናቸው እኮ ነው መግሪብ አዛን ውጭ ብሎባቸው አያውቅም። ይሄ የነጋዴዎችን ነው የምነግርህ። ያ 24 ሰዓት ቁጭ ብሎ አላህ አላህ የሚለው ነጋዴ መርካቶ የሚነግሩት እኮ ነው። ሰዓት አለው ሁሉም ነገር። Saad Creative